እዴ አልከተተው ዱላና ሞቲቬሽን ዛቻሽንም ትያለው ነው አሁን ይበቃኛል ላባገባለሁ አባቴ አላለ ሎንግ ናይፍ ላይክ ማማ ናይፍ ደጋን ናይፍ ጎራዴ ሰላም ቤተሰቦች እንዴት ናችሁ? ዛሬም ለእናንተ የሚሆን ፈታ ዘና የሚያረጉ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው አዲስ ከሆናችሁ የሰብስክራይብ በተኗን በመንካት ቤተሰቡን ቪዲዮ ላይክ አድርጋችሁ ጀምሩ። እሺ የሰው ቤት ፍላሽ አላረግ ሲል ይላል። እስቲ ይሄ ነገር ብዙዎቻችን ላይ ያጋጥመናል። እስቲ በፌስታ አረበስማ እዴ አልከተተው ስጋት ነው ወጋት የቀጠናው ስጋት ነው ጭራሽ ከተተው ማለት ነው። መበሳበስ ይላል። መግማማት ብለዋል እማማ ዝናሽ። በነገራችን ላይ እንደዚህ አይነት ሲቹዌሽን በጣም ያጋጥማቸዋል። አንዳንድ ፕሮግራሞች ላይ ትሄዱና ሰው ቤት ሽንት ቤት ወይን ከሳሎኑ ጎን ይሆናል፣ ወይን ደግሞ ተጠቅማችሁ ሲጨርሱ ውሃው ወይን አይወስደውም፣ ወይን ደግሞ ፍላሽ ታረጉ ውሃ የለም። በቃ የምትበሉት መበላት በቃ ጅብ ይበላችሁ ይሻላል። እውነት የጉልቤ ሚስቴሽን ዲስትራክት ዛሬ ከሱ ጋር ናችሁ። እስቴል በየ የቀጠናው ስጋት እናትወጋ ባባ ወጥተህ ተጠብቀኝ ኳሳይቼ አረዳ ሽሽ ታይዞ ካንተ ጋር ነሽ ባላ አይደለ እንዳፈራ ሂድ ግባው ዱላና ሞቲቬሽን ዛቻሽንም ትያለው ነው አረ ሉክ አሁን ይበቃኛል ላባገባለሁ አባቴ አላለ እያፈላላ ነው ጭስህን ነው ማመጣው በር እንዳይቆለፍ አምሽቼ ነው የሚመጣው ግባው ወንድ ልጅ ቆረጠ ልክሽን ነግርሻለሁ ነው ግባው በለው አግተሽ ብትመጪም ውዴ ጠብቅሻለሁ what did he say ወንድ አይደል አረ ከሰጋ በጣም ባለ አረካሽኝ والله አንተ ክፍ ተቃዶ ጠብቀን እሺ ፈታ በሉ በቃ አብራችሁ ጠብቃችሁ ቡናውን ያለ ስማ ቡና አብልተህ ይሄ ወጥና ቡና ምናምን ብቻ አይደለም። የሆነ እንትንም ይዞ መፍተያ ይዞ የሆነ ጥጥ ምናምን ራሱ መጀመር አለበት እንጂ ይሄ በቀላሉ የሚታለፍ አይነት አይደለም። ይሄ በወንዶች ላይ የተቃጣ ትልቅ ወንጀል ነው። ጄኖሳይድ በሉት። መንፈሴም ግን በርሬ ብዙ ጊዜ ሄዳለሁ። በረት ሄዳለህ? የዘመት ሄዶ በሐሳብ ነው። ከዚህ ካናዳ ገብቻው ካናዳ ገብተሃል? ቤተልሔም ገብቻው ካለው የት ነው ቤተልሔም? ኢየሩሳሌም ቤተልሔም ወደዛ ወደ አውሬ ያለበት የት ነው አውሬ ያለበት? ቤተልሔም የሚባል አውሬዎች ብቻ ቢኖሩበት? አይ በጣም አጋንንት ያለበት። እሺ የት ነው ቤተሰቦች? የት ነው ቦታው? ቻይና ገብቻው ካለው እሺ ግብጽ ገብቻው። ግን ይሄ ቤተልሔም የት ነው? የትኛው አህጉር ውስጥ ነው? ስሙን ነው የማውቀው። ስሙን ነው ቤተልሔም የሚባል ማለት ነው። ስለዚህ በረት ሄዳለህ፣ ጸልየህ ትመለሳለህ። የት? ካናዳ? 1 2 3 አሁን የጠሯቸው ሀገር ብቻ አይደለም። እግዚአብሔር በፈቀደ ሰዓት መናፍስትን መቅጣት ስፈልግ መናፍስትን ስቀጣላለ። ስለዚህ በረት ለምንድን ነው? በእንትን ነው በረሃብ ነው። በጣም የተጨነቀ ነፍስ ሲኖር የተጨነቃላለ ራሱ ተጨንቆ። በነገራችን ላይ አንተ ብቻ አይደለም እኔም እሄዳለሁ። እንዴት መሰለህ ቤቴ ቁጭልና አንዳንዴ ገንዘብ ሲያጥረኝ ወይም ደግሞ የሆነ ነገር ስፈልግ በሐሳብ እበራለሁ ብቻ ሳይሆን እከንፋለሁ ብቻ ሳይሆን እተናለሁ በለው። በጣም ቀልደኛ ነህ እባክህ። ትበራለህ። የት ሄዳል? ቻይና ሄዷል። በዚህ ሱዳን፣ በዚህ በሶማሌ ትየለሌ እንዳለው የማይክሮስቶስ ቀልድ እሱ ነው ትዝ ያለኝና አንዳንድ የሃይማኖት ሰዎች በጣም ቀልደኛ ከመሆናቸው የተነሳ አሁን ላይ ያሉትን ኮሜዲያን ራሱ በጣም ያስንቃሉ። እንደውም ወደፊት ራሱ የራሳቸው ኮሌጅ ኖራቸው እነዚህን ኮሜዲያን ያሰለጥናሉ ብዬ ሁሉ ነው የማስበው ከቀልዳቸው ብዛት ማለት ነው። የሶስት እንቅልፍ does not affected me እኔን አይጎዳኝም እያለ እሺ ያረላሽ ብሩን ያነሳ መስሎት ነው ያን ያነሳው። የእንቅልፍ ጉልበቱን የምታውቁት ባለመተኛት ውስጥ ነው። ሳተኙ የተወሰነ ሰዓት ወይም ደግሞ ምናምን ሲያልፋችሁ ጣት ላይ የሚሰማችሁ ስሜት የምሬ ነው የምላችሁ በጣም ከባድ ማለት ካለ መብላት ራሱ በቃ ማለት አለመተኛት ነው የሚከብደው። በጣም ቀላሉ እንደውም አለመብላት ሊሆን ይችላል ማለት ነው። ጎራዴና ጦርሽ long knife like mama knife the gun knife gorade is name gorade like his enemy is anget is killing is kurut mutit die
and a stick knife is long stick knife. It's sharp. This two side sharp is straw or wurwur is ግብት is muted dice enemy. Why you go Ethiopian is በኢትዮጵያ መንግስት በኢትዮጵያ ሀገር ውስጥ ለምንድን ነው ጣልቃ አይቆብኝ? I don't need for you ጣልቃ is no። በነገራችን ላይ አሁን እያስረዳ ያለው ገብቷችኋል? እንትን ነው ይሄ የፍላይ ምናምን የሚለው ማለት ነው። እንትን ነው ይሄ ሰው በማይመለከተው ሰው ሲገባ ምንድነው የእርጎ ዝንብ እንደሚባለው እሱን ነው እያስረዳ ያለውና ቅልት በቃ አንደኛ ነኝ በጣም አንደኛ ማለት ነው። እውነት ለመናገር የእንግሊዘኛ እጥረት ይበልጣል ከምግብ እጥረት ብዬዋለሁ። የምር የምግብ እጥረት በጣም እናንተ ፐርሰናሊ ቢጎዳችሁ እንጂ እንደዚህ በየቦታ አያስቀባችሁም፣ አያሳፍርም። ሙትት አላለም ግድል ሙትት ከዛ ዳይ ምናምን ኧረ ተው እውነት እንደዚህ ነው እንዲያልከኝ ሃለና እንዲህ ነው እንዲያልከኝ መኮንና ልጅ እንደምታምር እንዴት ደስ የምትል እንደሆነች አሁን አልግባባ ስንል እንደዛ ሆኗል የምንለው። ብዙ ሰምቼዋለሁ፣ እንትንም ላይ አይቼዋለሁ ቲክቶክ ላይ ህፃናቶች ሁሉ የሰሩት በነገራችን ላይ አንደኛ ስራ በጣም ማለት ለሁለቱ መዋድ እንዲወደድ ደግሞ ምክንያቱም ያው ቴዲ ነው። ለዚህ ደግሞ እንዲህ ስታመሰግኑ ለተደረገላችሁ ነገር በጣም አሪፍ ነው። ሙዚቃው ተደረገው በጣም ጎልቶ ነው። ይለኛል ያው ቴዲ ዘፈን ላይ ነው ብዙ ጊዜ ጨዋታው ነበር። እሱን ጨዋታ ግን እግዚአብሔር ሲመርጥ ደግሞ እንደዚህ ነው። አንድ ትልቅ ሰው ጋር ተወዳጀችና ያው እንደተወደደች ማቃለው እሱ ደግሞ ጥፍርብ ደስታ ፈጥሮልኛል። በጣም ደስ ብሎኛል። ዋው ምን ልል እንደምችል አላቅም። መመረጥ ይሄ ስራ በተመለከተ ብዙዎች ቴዲ አፍሮ ሳያስፈቅደው ነው የሰራው ምናምን እያሉ ብዙ ነገሮችን ሲናገሩ ነበር። ነገር ግን እዚህ ላይ እንደሰማነው ከሆነ ቴዲ እንደዛ አይነት ስራ አልሰራም። ያደረገው ነገር ቢኖር አስፈቅዶት ነው የሰራው። እንግዲህ ፍቃዱን ጠይቆት ምን ብሎ ሲቀጥል ደግሞ ዘፈኑ ራሱ ከመለቀቁ በፊት ቀድሞ እሱ ላከን እንዳወቀና እንደሰማው ጭምር ነው የተናገረው። ስለዚህ አንዳንድ ሰዎች እባካችሁ ማይኖር ያታወሩ ነው ልላችሁ የምችለው። አንተ ራሱ ምን ሆነ ነው እናት? ሰላም ነው አባት? ኧረ አይደለም እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤ ሰረክ 09 እሺ ሁለተኛ ሌላ ሌባ የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩ ነበር 09 አሬ በቃ ቆይ ሌላም አለ። ቆይ በምሽት እዚህ ምን ታረጋለህ? ጨረቃ ሰማይ ያለ እንደ ቤቷ 09 ረጋችን እንቺ መጣችሁ ትሪን በጣም ተመቸኝ። እንትን እንዴ አይ እንትን ስላልክ እንዴ ይሁን እንደውም አንዱ የልቹ ተመቸኝ። ድንጋይ ነህ እንዴ ምናምን እንዴ ድንጋይ ትኛለሽ ምናምን ሲላት በቃ አይከበድከኝ ምናምን ዲሊሺየስ። ደግነት ጥሩ ነው፣ ግን በጣም ሲበዛ ደግሞ ቤተሰብ ትጎዳለህ ማለት በዚህ ሀገር ምላሽ ወሌለበት ቦታ ላይ። ቆይ አንተ መኪና ለምን ታውሳለህ? በቃ እንደዚህ ሳይቸው መዋስ ብቻ ሳይሆን ከደሬ ጋርም እያመሸን የቱ ጋር እንዳቆምኩም የጠፉብን ቀናቶች ስላሉ ስለምን በቃ እሱ ያለፈ ታሪክ ስለሆነ ምንም አይጠቅም እንዝለለው። መኪና ታዲያ የት ሄዳው? በቃ የቀረው ተሸጠ። ሸጥከው? አዎ። ምን ደርግ ታዲያ ስራ የለም እንደምታውቀው እና በኮሮናም ነበረ ሰላም ሳይኖር መኪና ነዳጅ ካልሞላበት እኮ ቆርቆሮ ነው አይደል እንዴ? ስለዚህ ተሸጦ መገልገል ነው ያለበት። ሸጥኩና የተወሰነች የምትከራይ ሰርቪስ ቤት ሰራው። እሺ የቀረውን ደግሞ ለሰው መብላት መጠጣት አለበት አይደል እንዴ? እኔ በሳልበላ መኪና ይዤ ብሽከረከር ምን ጥቅም አለ? ትክክል አይደል እንዴ? ስለዚህ በሚሆነው መንገድ አሁን መኪና ይዤ ለመጨረሻ ተናግሯል። ጋር ያለኝ ነበር አወጣ ተናግሯል። ኮምፒውተር ሳይንስ ነው አይደለም፣ መካኒካል ነው አይደለም፣ ኤሌክትሪካል ነው አይደለም፣ ሲቪል ኢንጂነሪንግ ነው።
አንድ አመት ነው ሲባል አይደለም እንደሚለው በትምህርት ዘርፍ እንደመራችሁ አሪፍ ነው። ለታዘን ኩል ከዚህ በኋላ ያለው ህይወቱ ምን ሊመስል እንደሚችል በስራ ጦትና በስራ ፍለጋ እግርህ እንዴት ወደ አንገት ሊቀርብ እንደሚችል ታስቡ። አንድ ከስተመር 60,000 ብር አይፎን ገዛው ብሎ የመጣውን ላሳያችሁ። አይፎን 70 ፕሮ ማክስ ነው። ሲታይ ከላዩ ሁሉ ነገር ኤቭሪቲንግ ኦሪጂናል ይመስላል፣ ግን ፌክ አይፎን ነው። ኦብቪየስሊ ፌክ። አይ በካሜራ ማወቅ ይቻላል። ያው ከፊት ያለው ካሜራ ሳምሰንግ ጂ አይፎን እንደዚህ ይመስላል። ዊን አንድሮይድ ካል ነው ፌክ የሆነ በ60,000 ብር ተሸውዶ ነው እንግዲህ። እስቲ ውስጡንም ደግሞ እንየው በሚለው ከፍተነው ደግሞ በነገራችን ላይ እነን ስልክ የገዛ ሰው ቢኖር እኔ ወይን ስለ ስልክ አያውቅም ወይን ደግሞ ስለ ቴክኖሎጂ ማያውቅም ብዬ ነው ማስበው። ምክንያቱም አይፎን ምን አይነት ካሜራ አለው ከፊት ለፊት ወይ ደግሞ ፊት ለፊት ላይ ያለው ነገሩ ምንድነው የሚለውን ነገር ማያውቅ ሰው ልጅ አይፎን ሊገዛ ማለት ብዙ አይነት ሌቦች አሉ የሚያጭበረብሩ። ነገር ግን እንደዚህ አይነት የተመረጠ የተጭበረበረ ስለሆነ ብቻ በዚህ ደረጃ እየተከፈተ አይፎን ልክ እንደምታዩት ባናና ነው ፌክ አይፎን ማለት ነው። ሃይ እንዴት ናችሁ? ሃኒ ሰርፕራይዝ በነገራችን ላይ ይሄንን ቪዲዮ በተመለከተ በጣም መናገር ስላለብኝ በቤቷ ተገኝተን አድርሰናል፣ መልእክታችንን አስተላልፈናል። የኔ ወዴኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦች ብሏታል። ደንበኛችን ምርጫክ ስላደረከን እናመሰግናለን። ኬኩን ልቆርሰው እንደ ቆይ እኔ የምለው አሁን ይሄ ኬክ ስለተላከ ስለቆረሰች ሴትዮ ስለሞተ ነው ወይስ ምንድነው? እኔ እኮ ግራ ስለገባኝ ነው። የሆነ እኔ ሰርፕራይዝ እናደርጋለን የሚሉ ሰዎች መጥተዋል። እሺ ስራቸው ነው። ነገር ግን የምትሰሩበትን ደግሞ ቦታ ማወቅ አለባቸው። አሁን ኬክ የሚቆረሰው የት ነው? ወይ ልደት ላይ ነው ወይ ምርቃት ላይ ነው ወይ ሰርግ ላይ ነው? ከዛ ውጪ ሀዘን ላይ እንዴት ነው ኬክ የምልኩት? ወይስ የልጅቷ ፍቅረኛ የሞተባት ሰዎች ለሱ በጣም መጥፎ ሰዎች ነበሩ ማለት ነው? ደስ ብሎት ጭራሽ ማያስሄድ እኮ ነው። አሁን ይሄንን ኬክ ይዛ ስቆርስ አሰባችሁታል? ለቅሶ የሚደርሱ ሰዎች ሲመጡ የሆነ እንጂ ገፊ ምናምን ሊሏት ሁሉ ይችላሉ ማለት ደስታዋ ምናምን ሊሉ ይችላሉ። እና አንዳንድ የምናደርጋቸው ነገሮች ቦታ ብንመርጥ የተሻለ ነው ብዬ አስባለሁ፣ እንደኔ ማለት ነው። እሺ ፊልተር ጉድሽ እዲ ግን በነገራችን ላይ ይሄኛው መልኩ እኮ ያምራል። ይሄኛው ያምራል ከፊልተሩ የበለጠ ማለት ነው። እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው የዛሬ ቪዲዮዎች እነዚህን ይመስሉ ነበር። በእነዚህ ፈታ ዘና እንዳላችሁ ተስፋ አረጋለሁ። ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ቪዲዮውን ደግሞ ላይክ ሳታደርጉ እስካሁን እያያችሁ የነበራችሁ ሰዎች ካላችሁ ምን ትጠብቃላችሁ? አሁኑኑ ላይክ አድርጉ። እንዲሁም ደግሞ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን በቀጣይ ቪዲዮ እስከማገኛችሁ ተናፍቁኛላችሁ። ፒስ ይመቻችሁ።